በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች በልዑል እግዚአብሔር ስም እንደምን ሰነበታችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። መሰንቆ ሚዲያ በዛሬው ዕለት ለጀማሪዎች መሰንቆ እንዴት መማር እንችላለን ላላችሁኝ ቀለል ባለ ሁኔታ መሰንቆ እንማራለን። መሰንቆ ይዛችሁ ከኔ ጋር ቀጥሉ። ሰላም እግዚአብሔር ከሁላችን ጋር ይሁን። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማለት ቤተሰብ ይሁኑ። ቀለል ያለ መዝሙር ሰጣችኋለሁ። እነዚያን እየሰራን እንለማመዳለን ማለት ነው። መሰንቆን አንሱ። በጣም ተራ ትምህርት ነው፣ የሚከብድ ነገር የለም። ሰላም እግዚአብሔር ከሁላችን ጋር ይሁን። ቀጥል። መጀመሪያ የምንጀምር አንድ ሰው መሰንቆ እንደያዘ አቀማመጡን በዚህ መንገድ እግሩን ይከፍትና በዚህ መንገድ ነጭ አድርጎ በሁለት እግሩ መካከል ያስቀምጣል። እቺኛይቱን መቃኛዋን በዚህ ውስጥ ያስገባል። ነጭ አድርጎ ደግፍ አድርጎ ይዛል። እቺኛይቱን በቀኝ እጁ ቦውን ወይም መገዘጃውን በቀኝ እጁ ካያተዋራ እቺኛይቱ ኃይል እንዲኖራት እዚህ ጋር እናስቀምጣለን። አውራጣታችን ደግሞ ክሮች ላይ እናስቀምጣለን ማለት ነው። በዚህ ሁኔታ እንይዛለን። ከዚህ በኋላ ይሄኛውን መሰንቆ ረጅም ከሆነ 3 እንለካለን። አጭር ከሆነ ደግሞ 2 እንለካና በዚህ መንገድ ከለካን በኋላ አውራጣታችን ልኬቱ ላይ የልኬቱ መጨረሻ ላይ እናስቀምጣለን ማለት ነው። ከዚያ ጣታችን በዚህ ሁኔታ ይቀመጣሉ። እቺ አንድ ቁጥር ናት። እቺ ጣት 2 ናት። ትልቁ ጣት 3፣ ቀለበት ጣት 4፣ እቺ ትንሿ ጣት 5 ቁጥር አላቸው ማለት ነው። በቁጥር ተከታታይ ሲቀመጡ በዚያ ልክ ይሆናል። ትዝታ ቅኝት ነው ዛሬ የምንመሰረተው የቅኝት መጀመሪያችን ስለሆነ እቺኛቱን ትልቁን ጣት ማለት ነው አስወጥተን እንመሰረታለን ማለት ነው። መጀመሪያ ላይ እንደያዝነን 0 ነው የምንል ከግራ ወደ ቀኝ በዚህ መንገድ ማለት ነው። እቺን እንሰራለን። ስለዚህ ደስ እናፈጥናለን። ከዚያ በኋላ ወደ ልኬታችን ሄደና 3 ከለካን በኋላ አውራጣታችን እናስቀምጣለን። አውራጣታችን እስከ ተቋሚ ጣታችን 2 ክፍተት ሊኖረው ይገባል። ከዚያ በኋላ እቺኛይቱን ትልቅ ጣታችን እናስወጣለን። ቀለበት ጣታችን፣ ትንሽ ጣታችን በዚህ ሁኔታ ልኬት ይቀመጣሉ ማለት ነው። በዚህ ልኬት ይቀመጣሉ። ፖዚሽኑ ይሆናል ማለት ነው። ከዚህ በኋላ ረጋ አድርገን እንሄዳለን። ስንመለስ አውራጣታችን እናስቀምጥ ሄድን ተመለስን። ከዚያ ተመለስን። አሁን ይሆናል ማለት ነው። ስለዚህ 0 1 2 4 5 0 እንላለን ማለት ነው። 1 2 3 4 5 በዚህ መንገድ ይሆናል። ስለዚህ ይህንን ፈጠን ማለት መጀመሪያ እንድንለማመድ ረጋ እናደርጋለን። መጀመሪያ ወደዚህ መጣው ስመለስ ጭንቅላቴን አስቀምጣለሁ። ስመለስ ያስቀመጣቶችን ይሄዳል ማለት ነው። በዚህ መንገድ ይሆናል። ስለዚህ በሚለው ስንሰራው ስለዚህ ከዚህ በኋላ ሁለት መስት ማለት ስለዚህ
ፈጠና ከዛ ሶስት ጊዜ መጨመር በዚህ መንገድ ይሆናል። ስለዚህ ሶስት ጊዜ ማለት ከዚያ በኋላ እግዚአብሔር ይመስገን የሚለውን ዜማ እንሰራለን። እግዚአብሔር 0 1 2 1 2 4 2 4 5 4 5 እየተውናቸው ነው ማለት ነው። መጀመሪያ ከዚህ ጀመርና በሶስት ነው 1 2 3 አንድ ማለት ዜሮ የሚለውን ሳይሆን 1 2 3 ኪ ነካ ማለት ነው። አንደኛው ኪ ሁለተኛው ሶስት ድምጽ አለ ማለት ነው። ስለዚህ እዚህ ላይ ጀምራል ከዜሮ ነበር የጀመረው 0 1 2 አሁን ደግሞ ከስንት ጀምራል ከአንድ አሁን ደግሞ ከሁለት ጀምራል አሁን ደግሞ ከአራት ጀምራል ስለዚህ መመለስ ከዚያ ይማፈን በዚህ መንገድ እናፈተናለን ማለት ነው። ስለዚህ ጣታችን በደንብ እንዲሰራልን ወይም እንዲፈጥንልን ኪዎችን ወይም ጣታችን እያፈራረቅን መስራት። ለምሳሌ 1 እና 5 ከዚያ 1 እና 4 ከዚያ 1 እና 2 ከዚያ 3 እና 4 ማለት 2 እና 4 እንደዚህ አይነት ስራዎችን መስራት ያስፈልጋል። 4 እና 5 እንደዚህ አይነት ስራዎችን መስራት ያስፈልጋል እንዲፈጥንልን ማለት ነው። ከዚያ በኋላ ይህንን በደንብ ከሰራን በኋላ ምን ይመጣልናል? ማጠቃለያ ስናደርገው ይሆናል ማለት ነው። ከዚያ በኋላ ሁለተኛው ደግሞ እነዚህ ሁለቶችን ልመዱ። የሚቀጥለው ቀለል ያለ ዜማ ይዤ እቀርብላችኋለሁ። ሰላም እግዚአብሔር ይሁንላችሁ። አመሰግናለሁ።